ጥያቄ አርሶ አደር ነኝ። ከዚህ በፊት ያሉ አመቶችን ካመረትኩት የእህል አይነት ከ10 አንድ ዘካውን ያወጣሁ ነው ያሳለፍኩት እና የእስካሁኑ ወጪው ቀላል ነበረ። የዘንድሮው ግን ማለትም የቀጣዩ የምርት ዘመን የማዳበሪያ መወደድ ብዙ ወጪ አውጥቼ ለመዝራት ተገድጃለሁ እና የዚህንም ዘካውን እንደስከዛሬው ከ10 አንድ ነው ማውጣት ያለብኝ ወይስ ሌላ መንገድ አለው ያብራሩልኝ የሚል ጥያቄ ነው። በመጀመሪያ ደረጃ አላህ ተባረከ ወተዓላ ጠቃሚ እውቀትን ይጨምርልህ፣ ባወከው መስራትም ያድልህ፣ እፍኙን ቁናውን ስፍሩን በሙሉ አላህ በረካ ያድርግልህ። ዲንን መከታተል፣ ያላወቁትን መጠየቅ፣ ያወቁትን መተግበር ትልቅ እድል ነው። ገጠር ውስጥ ከሚኖሩም በአላህ የሚያምኑ በአኺራ የሚያምኑ ወደ አላህ ለመቃረብ ብለው አላህ ከሰጣቸው ነገር ቀንሶ የሚሰጡ እንዳሉና እነዚህ አላህ እንደሚያዝንላቸው ሱረቱ አተውባ ላይ ተነግሯል። ወሚን አልአዕራቢ መን ዩእሚኑ ቢላሂ ወልየውሚል አኺር ወየተኺዙ ማ ዩንፊቁ ቁሩባትን ዒንደላሂ ወሰለዋቲ ረሱል አላ ኢነሃ ቁርበቱን ለሁም ሰዩድኺሉሁም ላሁ ፊ ረሕመቲሂ ብሏል። ከገጠር ሰዎች ውስጥም በአላህ ሚያምን በአኺራ ሚያምን የሚለግሰውን ነገር ወደ አላህ ያቃርበኛል ብሎ ተስፋ የሚያደርግ አለ። እነዚህን አላህ ያዝንላቸዋል ብሏል። ለአላህ ተብሎ የተሰጠ አላህ ይተካል በቦታው የቀረውንም በረካ ያደርገዋል። ከሰማይ በወረደ ውሃ አሊያ ደግሞ ከሚታረሰው ከሚዘራበት መሬት በአቅራቢያ ከሚገኝ ወንዝና ምንጭ ያለ ልፋት ያለ ድካም ጠጥቶ ከተገኘ ምርት 1/10ኛውን ዘካ ማውጣት፣ በጉልበትና በሰው ድካም ጠጥቶ ከተገኘ ምርት ደግሞ የ1/10ኛውን ግማሽ ዘካ ማውጣት ግዴታ ነው። ከውሃና ከዝናብ ውጪ ያሉ ምርትን ለማንሳት የሚያስፈልጉ ወጪዎች፣ ጉልበቶች ከዘካ ይታሰባሉ አይታሰቡም የሚለው ነጥብ ላይ በተወሰነ መልኩ በፊቅህ ሊቃውንት መካከል ኺላፍ አለበት። አንድ እህል ደርሶ ታጭዶ ተወቅቶ ዘካ እስከሚወጣበት ድረስ ከመድረሱ በፊት ማረሱ፣ የሚያርስ ሰራተኛ ከፍሎ ማሰራቱ፣ ዘርቶ አጭዶ መውቃትና ሌሎችም እንደ ማዳበሪያ ያሉ ምርት ለመሰብሰብ ለማምረት የሚያስፈልጉ ነገሮች ወጪያቸው ተቆርጦ ከተነሳ በኋላ ነው ዘካ የሚወጣው ወይስ ከጠቅላላ ከምርቱ ነው? አራቱን የፊቅህ መሪዎች ሻፊዕያ፣ ሐንበልያ፣ ማሊክያ፣ ሐነፊያን ጨምሮ ሌሎችም አብዛኞቹ የፊቅህ ሊቃውንት ከምርት ምንም ሳይቆረጥ ነው ሳይነሳ ነው ዘካ የሚታሰበው ብለዋል። ከመሬት የሚነሳ ምርት የሰራተኛ ወጪም ይሁን በሬ ተከራይቶ የሚያርስ ሰው ሌሎችም ወጪዎች ቢኖሩበት ይሄ ሳይታሰብና ሳይቀነስ ነው ዘካ የሚወጣው። እንዲህ አይነት ነገሮች የሚታሰቡት ምርቱን ከሚያነሳው ሰው ድርሻ ነው ብለዋል። ልክ እንስሳት የተለያየ መኖ ሳር መሰል ነገር ተገዝቶ እንኳ ከመብላታቸው ጋር ዋና ቀለባቸው ይሄ ካልሆነ ዘካ ሲወጣ አንዳንዴ ለእንስሳት ቀለብ ወጪ አውጥቻለሁ ተብሎ እንደማይቀንሰው ሁሉ ከመሬት ከሚነሳ ከሚገኝ ምርትም ቢሆን አንዳንድ ወጪዎችን አውጥቻለሁ አይባልም ብለዋል። ኢማሙ ነወዊ ረሕመቱላሂ ዐለይህ ታዋቂው የሻፊዕያ መዝሀብ ሊቅና ኢማም ወመኡነቱ ተጅፊፍ ተምሪ ወጀዳዲሂ ወሐሳድ አልሐቢ ወሐምሊሂ ኢላ አኺሪ ማ ቃል ተኩኑ ኩሉሃ ሚን ኻሊሲ ማሊል ማሊክ ላ ዩሕተሰቡ ሚንሃ ሸይኡን ሚን ማሊ ዘካቲ ቢላ ኺላፍ ብለዋል። የቴምር ጣጣው ልፋቱ ድካሙ ፍሬውን መልቀሙም ይሁን እንደዚሁ ደግሞ ጥራጥሬን ማጨዱም ይሁን ተሸክሞ ማድረሱም ይሁን መውቃቱም ይሁን ማበጠርና ማጣራቱም ይሁን ሌሎችም የሚያስፈልጉ ወጪዎች ዘካ ከሚያወጣው ሰው ነው የሚታሰበው
ከዘካ አይታሰብም። በዚህ ላይም እኛ ዘንድ ኺላፍ የለም ብለዋል። ስለዚህ ምንም የማዳበሪያ ዋጋ ቢጨምር ሌሎች ወጪዎችም ቢኖሩ ከዘካ አይታሰብም። እነዚህ ነገሮች ከግምት ውስጥ ሳይደረጉ ነው ከተነሳው ምርት 1/10ኛውን ከ10 አንድ እጁን ወይም የ1/10ኛ ግማሽን ዘካ ማውጣት የሚወጅበው። ቀሪውን አላህ በረካ ያደርገዋል። ለአላህ ተብሎ ወጪ የተደረገ ነገር አኺራ ላይ አጅሩ እጥፍ ድርብ ሆኖ ይጠብቃል። እዚህም ግዴታ የሆኑ ወጪዎችን ሳይሰስት የሚያወጣ ሰው አላህ ይተካለታል፣ ያለውን በረካ ያደርግለታል ደስተኛ ሆኖ እስካደረጉት ድረስ። ሌላኛው ጥያቄ ዕዳ ያለበት ሰው ዕዳውን ነው